ሰበር ዜና አሁንም ታምራቱ እንደቀጠለ ነው። አሁንም በስውሯ ማርያም ገዳም ላይ ስዕል የገዛችሁ ሰዎች ከታች ማህተቡን አንድ ጊዜ ይውልን። ማህተቡ ላይ መባል የነበረበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እዛ ላይ ግን የኢትዮጵያ ኦርቶዶክስ ብቻ ነው የሚለው። ስለዚህ እኚህ ሰዎች ኦርቶዶክስ አይደሉም፣ አጸደ ማርያም ኦርቶዶክስ አይደለችም ብለን ስንናገር በምክንያት ነው። ስለዚህ ሁላችሁም ከስውሯ ማርያም ትላልቁን ስዕል ትናንሹንም የገዛችሁ ሰዎች ማህተቡን በደንብ አድርጋችሁ ይዩት። ማህተቡ ላይ የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለዚህ የሰሜን ሸዋ ሀገረ ስብከት ምን እንደሚመልሱ አናቅም። ቤተ ክህነትም ይህን ነገር መግለጫ ምን እንደሚሰጥ አናቅም። ይህንን ቪዲዮ እንዳያስጠፉት ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ ለሁሉም ህዝበ ክርስቲያን አድርሱ። ስውሯ ማርያም ላይ የሚካሄደው ወንጀል እንደቀጠለ ነው። ስዕላቱ ማህተቡ ላይ በደንብ ይዩት። ማህተቡን ከታች ማለት ነው ያለው ማህተብ ይዩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የሚለው። ስለዚህ አሁንም ሀገረ ስብከቱ ምን አይነት መግለጫ እንደሚሰጥ እንጠብቃለን። አመሰግናለሁ።